ሴቶች በጀማዓ በሚሰግዱበት ጊዜ ኢማማቸው የት ላይ ነው የምትቆመው? እንደዚሁም ድምጿን ከፍ አድርጋ ማሰገድስ ትችላለች ወይ? ሰላም አለይኩም ወራህመቱላሂ ወበረካቱ። ሴቶች በጀማዓ መስገዳቸው በጣም ተገቢ የሆነ ሱና ተግባር ነው። በርከት ያሉ ሴቶች ከአንድ በላይ ሴቶች በአንድ ቤት ወይም ደግሞ በአንድ ግቢ እስካሉ ድረስ በጀማዓ ከሰገዱ በጀማዓ የመስገድን አጅር ያገኛሉ። ነብዩም አለይሂ ሰላቱ ወሰላም ይሄን ያበረታታሉ። በጀማዓ በሚሰግዱበት ጊዜ ኢማማቸው የሆነችው ሴት የምትቆመው ከመካከላቸው ነው። እንደ ወንዶቹ ከፊትና ከኋላ አይደለም። እኩል በተመሳሳይ ሶፍ ላይ ነው የሚቆሙት። ይህም በተመለከተ ሁለት መረጃዎች አሉ። እናታችን አይሻ ረዲየላሁ ተዓላ አንሃ ከዕለታት አንድ ጊዜ ሶለት ቢኒሳኢ ሶላተል መግሪብ ሶላተል መግሪብን ሴቶችን አሰገደች። ወቃመት ወሰጠሁና መካከላቸው ነበር የቆመችው። እኩል ነው የቆመችው ለማለት ነው የተፈለገው። እሷ ከፊት ሌሎቹ ከኋላ አልነበሩም። ይልቁንም በተመሳሳይ ሶፍ ሆና ነበር ያሰገደቻቸው። በተመሳሳይ መልኩ እናታችን ኡሙ ሰለማም ረዲየላሁ ዐንሃ አመት ኒሳ ፊ ሶላቲል ዐስሪ ወቃመት በይነሁን ሶላተል ዐስርን ሴቶችን በጀማዓ አሰገደቻቸውና የቆመችውም እኩል ከነሱ ጋር ነበር፣ በአንድ ሶፍና በተመሳሳይ መስመር ላይ ነበር ተብሎ ተዘግቧል። ስለዚህ ከነዚህ ሁለት ሐዲሶች ምን እንረዳለን? ሴቶች በጀማዓ በሚሰግዱበት ጊዜ ኢማማቸው አብራቸው ነው የምትቆመው፣ ከፊትና ከኋላ አይሆኑም ማለት ነው። በተጨማሪም ድምጽ ከፍ ተደርጎ የሚሰገድበት ሶላት ላይ እስካሰገደች ድረስ ድምጿን ከፍ አድርጋ ነው ማሰገድ ያለባት። ነብዩ አለይሂ ሰላቱ ወሰላም ሶሉ ከማ ረአይቱሙኒ ሶሊ፣ እኔ ስሰግድ እንደነበረው አድርጋችሁ ስገዱ ብለዋል። ስለዚህ ነብዩ አለይሂ ሰላቱ ወሰላም የሱብሂን ሶላት ድምጻቸውን ከፍ አድርገው ነው እድሜ ልካቸውን ሲሰግዱ የነበሩት። የመግሪብና የኢሻን የመጀመሪያዎችን ሁለት ረካዎችን በተመሳሳይ መልኩ። ስለዚህ ሴቶችም ይሄ የነብዩ አለይሂ ሰላቱ ወሰላም ምክርና ትእዛዝ ይመለከታቸዋልና በቦታው ላይ አጅነብይ ሰው እስከሌለ ድረስ ወንዶቹ እንደሚሰግዱት ነው የሚሰግዱት። ድምጻቸውን ከፍ አድርገው ታሰግዳቸዋለች፣ አሚን ይላሉ ማለት ነው። هذا والله اعلم።